ሰላም እንዴት ናችሁ? የግዕዝ ተከታታዮች በባለፈው ቪዲዮአችን አእመረ መግቢያን አይተናል። ዛሬ አእመረ መግቢያን የመጨረሻውን ክፍል እናያለን። ተከታተሉ። ከአስሩ መራሕያን ሁለቱን እናያለን። በባለፈው ቪዲዮአችን ስምንቱን አይተናል። ዛሬ ንሕነና አንተን እናያለን። ንሕነና አንተን እናያቸዋለን። እነዚህ እንዴት እንደሚሆኑ እናያቸው። ንሕነ ሲሆን እኛ ማለት ነው። እኛ አወቅን ስንል እንዴት ነው የምንለው? አእመርን ነው የምንለው። እኛ አወቅን ስንል አወቅን፣ እኛ አወቅን ወይም አወቅን አእመርን እንላለን። እኛ እናውቃለን ስንል ደግሞ ነአምር እንላለን። ይሄ እንደዚህ አድርገን ነአምር እንላለን። እናውቃለን፣ እናውቃለን። ይሄ ትንቢቱ ማለት ነው። ትንቢት ይሄኛው ቀዳማይ ወይም ኃላፊ አንቀጽ የሚባለው ማለት ነው። ዘንድ ደግሞ እኛ ሲሆን እንዴት ነው የሚሆነው? እኛ እናውቅ ዘንድ ስንል ደግሞ እንዴት ነው የምንለው? ነአምር ያልነው ናይምር እንላለን ማለት ነው። ጠቅልለን ናይምር እንላለን። ይሄኛው ና ነው፣ ይሄኛው ነ ነው። ይሄኛው ልብ በሉ እዚህ ጋር ና ነው ናይምር። ይሄኛው ግን ነአምር ነው። ትንቢቱ ነአምር ነው። ይሄኛው ናይምር ነው ዘንዱ ማለት ነው። ስለዚህ ይሄኛው እናውቅ ዘንድ ይሆናል ማለት ነው። እናውቅ ዘንድ እንድናውቅ ማለት ነው። ትእዛዙ ናይምር ይሆናል ሳይቀየር ማለት ነው። ዘንድና ትእዛዙ ተመሳሳይ ይሆናል። ልክ እንደሌሎቹ ናይምር እንላለን ማለት ነው። በሰያፍ ሁለቱም በሰያፍ እናነባቸዋለን። እነዚህም ይሄም በሰያፍ ነው፣ ነአምር ነው ግን ይሄኛው። እነዚህ ሁለቱ ናይምር ሆነው ትእዛዝና ዘንድ ይሆናል ማለት ነው። ይሄኛው እንወቅ ይሆናል ማለት ነው። እንወቅ ማለት ለምሳሌ መሰልነ አግብርተ አነ ወናትናኤል መሰልነ አግብርተ፣ እኔና ናትናኤል ባሪያዎችን መሰልን የሚለው አሁን እዚህ ጋር አእመርነ ካለ ማለት ነው። መሰልን ማለት ነው። ከዛ በካላይ ወይም በትንቢት ሲሆንስ እንመስላለን ለማለት እንፈልግስ ወይም በሌላ ግስ ስናየው ንማስን ወኢንሄሉ እስከ ፍጻሜ፣ ንማስን ወኢንሄሉ እስከ ፍጻሜ፣ ንማስን ወኢንሄሉ እስከ ፍጻሜ፣ እስከ መጨረሻው አንኖርም፣ እንጠፋለን የሚለው ምንድን ነው? ትንቢት ነው። ትንቢት አንቀጽ ይባላል ወይም ካላይ ማለት ነው። መጨረሻ ትእዛዝና ዘንድ ነው አይደል? በአንድ ምሳሌ ነው። ናንፈርጽ እንከ እስመ በጻይነ መካነ ዘነሐስስ፣ ናንፈርጽ እንከ እስመ በጻይነ መካነ ዘነሐስስ፣ የምንፈልገው ቦታ ወይም እየፈለግነው ያለውን ቦታ አግኝተናልና እንዝለል። ይሄ ምን ይሆናል? ትእዛዝ ይሆናል ማለት ነው። ይደልወን ናንፈርጽ ብል እንዘል ዘንድ ይገባል ወይም ዘንድ። እዚሁ ጋር ናንፈርጽ ሳልቀይረው ይደልወን ናንፈርጽ እንከ እስመ በጻይነ መካነ ዘነሐስስ፣ እዚህ ጋር ይደልወን ብቻ ጨምራለሁ ማለት ነው። ይደልወን ናንፈርጽ እንከ እስመ በጻይነ መካነ ዘነሐስስ፣ የምንፈልገውን ቦታ ደርሰናልና እንግዲህ እንዘል ዘንድ ይገባናል እላለሁ ማለት ነው። ስለዚህ እንዘል ዘንድና እንዝለል አንድ አንቀጽ ነው ማለት ነው። ናንፈርጽ አልኩኝ፣ ናንፈርጽ ብዬ አሁንም ድጋሚ እንዘል ዘንድ አልኩኝ ማለት ነው። ይሄ በንሕነ ያለ። ሌሎቹ ለምሳሌ እናንተ በዚህ መሰረት ስሩ ማለት ነው። የመጨረሻው አንተን ነው። አንተን ለሴቶች ማለት እናንተ ሴቶች ለሴቶች ሲሆን ለሴቶች እናንተ ሴቶች አወቃችሁ ለማለት ስንፈልግ እንዴት ነው የምንለው? አይመርክን እላለሁ። ንባቡ ተጣይ ነው። ተጣይ ንባብ አይመርክን አንተን አንስት ጥበበ አምላክ፣ የአምላክን ጥበብ እናንተ ሴቶች አወቃችሁ፣ ወይም አይመርክን አንተን ጥበበ ዓለም፣ የዓለምን ጥበብ እናንተ ሴቶች አወቃችሁ ስል አይመርክን እላለሁ ማለት ነው። በተጣይ እንደዚህ አይመርክን ብዬ እንደዚህ አደርጋለሁ ማለት ነው። በካላይ ወይም ደግሞ በትንቢት ሲሆን ታውቃላችሁ እናንተ ሴቶች ታውቃላችሁ ስል ተአምራ ጥበበ አምላክ፣ የአምላክን ጥበብ እናንተ ሴቶች ታውቃላችሁ ብዬ ይሄኛውን በወዳቂ አነባዋለሁ ማለት ነው። በወዳቂ አነባዋለሁ። እኛዋ ወዳቂ ትሆናለች። ወዳቂ ዘንድና ትእዛዙ ግን በተነሽ ይሆናል። ታይምራ እላለሁ ማለት ነው። ታይምራ ይሄኛው አይምራ ይሆናል ማለት ነው። ጎርዶ ታኔ ጎርድና አይምራ ትእዛዝ እናንተ ሴቶች እወቁ።
አንተ ወንድ እውቀት እንዳልኩ እወቅ እንዳልኩ እናንተ ሴቶች እወቁ እና አንቺ ሴት እወቂ እንዳልኩት እዚህ ጋር ይጎርዳል ማለት ነው። ጎረደ። ለምሳሌ ተፋወልክን በእህትክን እናንተ ሴቶች በእህታችሁ አማረታችሁ። ወይ ታማ ሊሆን ይችላል ወይ አትድንም ምናምን ሲሏት አንተን አንስት ለምን ተፋወልክን ወይም ለምን ተፋወልክን በእህትክን ተፋወልክን ብዬ አማረታችኋልኩኝ ማለት ነው። ተፋወለ አማረተ የሚለው ተፋወልክን በእህትክን በእህታችሁ አማረታችኋልኩኝ ማለት ነው። በእህታችሁ አማረታችሁ። በካላይ ወይም ደግሞ በትንቢቱ ማለት ነው። ካላይ ወይም ትንቢት ፊውቸር ብለው ማለት ነው። ተዘምራ ለሐዲስ ዓመት ዝማሬ በዓል ተዘምራ ለሐዲስ ዓመት ዝማሬ በዓል እናንተ ሴቶች ለአዲስ ዓመት መዝሙርን ወይም ለአዲስ ዓመት የሚሆን መዝሙርን ትዘምራላችሁ ለማለት ሲፈልግ ተዘምራ ለሐዲስ ዓመት ዝማሬ በዓል አልኩኝ። ከዛ በኋላ ይሄንን ራሱን ተዘምሩ ዘንድ ወይም ደግሞ ታመሰግኑ ዘንድ ለማለት ብፈልግ እንዴት እላለሁ? ተዘምራ እላለሁ። ተዘምራ ሁሉንም እንደዚህ አድርጌ ሳይቀየር ተዘምራ አንተን አንስት ተዘምራ ለሐዲስ ዓመት በዓል ዝማሬ በዓል ለሐዲስ ዓመት የሐዲስ ዓመት በዓል መዝሙር ትዘምራላችሁ። ተዘምሩ ዘንድ አልኩኝ። እዚህ ጋር ተዘምሩ ዘንድ እቺኛው ዘንድ አንቀጽ ማለት ነው። ይሄኛው ትንቢት ነው ወይም ካላይ፣ ይሄኛው ዘንድ አንቀጽ። ባዛቸውስ እናንተ ሴቶች ለሐዲስ ዓመት መዝሙርን ዘምሩንስ እንዴት ነው የምለው? ዘምር አላለሁ ማለት ነው። አይምር አይደለ? እዚህ ጋር ዘምራ ዝማሬ በዓል ለሐዲስ ዓመት የበዓልን መዝሙር ለሐዲስ ዓመት ዘምሩ አልኩና ዘምራ ብዬ እቺኛን ጎረድኳትና ዘምራ ዝማሬ በዓል አልኩኝ ማለት ነው። ዘምራ ብዬ አዘዝኩኝ ማለት ነው። ስለዚህ እንደዚህ አድርገን እንቀበል። ለምሳሌ ሌላም ብንል ቀድሳ አምላካችሁን አመስግኑት። ቀድሳ አምላክክን ጸሐፋ እንደዚህ ዘምራ ቅድሃ ማየ ለስታይ ለመጠጥ ውሃን ቅዱ ቅድሃ እንደዚህ አድርጌ ትእዛዙን እንደዚህ አድርጌ ይወርዳለሁ ማለት ነው። ስለዚህ በአጠቃላይ እነዚህን ግሶች በነጠላው ስንጠቀም ለአስሩ መርሃያን እንደዚህ አድርገን እንጠቀማለን ማለት ነው። በአጠቃላይ ስናያቸው የሚጎርዱት የቅርቦቹ ወይም ደግሞ የሩቆቹም ይጎርዳሉ። በእርግጥ የማይጎርዱ አሉ። ለምሳሌ እዚህ ጋር እኛ ስንል ናይምር ብለን አልጎረድንም። እዚህ ጋር ሌሎቹ ግን ጎርደዋል። እዚህ ጋር ለምሳሌ ጎርደዋል። ተዘምራ ያለው ዘምራ ብዬ ጎረድኩት ማለት ነው። ይሄን እንደዚህ አድርገን አይመረ በነጠላ ለአስሩ መርሃያን እንደዚህ መጠቀም እንችላለን። ቪዲዮውን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ።